ቦሌ በአሁኑ ሰዓት ማለት ነው በመሰራት በመታደስ ላይ ነው ያለችው። እየታደሰች እያማረባት መንገዶቿ ምናምን እያማረ ወላ ሪስትሮ ወላ የኔ ቢጤ ወላ በቃ ማስቲሽ የሚስቡ ምናምን አይነት ነገር በቃ አይታይም ቦሌ ላይ ማለት ነው። በዚህ ሰዓት በቃ ዳይመንድ ዱባይ የሆነችዋን ቦሌ ነው የምናሳያችሁ። ኦልሞስት ዱባይ የሆነችዋ ቦሌ ይህን ትመስላለች በአሁኑ ሰዓት። ቦሌ ላይ መጠጥ ቤት በሚቀጥለው 2 ዓመት ውስጥ መጠጥ ቤት አይታሰብም። ቢራ ቤቶች ምናምን አይነት የጭፈራ ቤቶች አይታሰቡም። በህልማቸው ራሱ ላይ መጡ ይችላሉ። ኩል የሆነ የመኖሪያ ሰፈር፣ ኩል የሆነ ስታንዳርዱን የጠበቀ መኖሪያ ሰፈርና ውስጡ ማርኬት ላይ ለምሳሌ ወርቅ ቤቶች፣ ሞባይል ቤቶች፣ ቡቲክ ቤቶች እጅግ በጣም ስታንዳርዳቸውን የጠበቁ በመስታወት ውስጥ ነው የሆኑ የሚሰሩት ማለት ነው። ይህን ይመስላል ከቀነኒሳ ሆቴል ጀርባ በኩል ያለው ኒው ብራይት ሆቴል ታወር የሚለው አካባቢ ይህን ይመስላል። በነገራችን ላይ ማለት እነዚህ ዝርክርክርክ ያለ ስታንዳርድ ነበራቸው። የመኪና ማቆሚያ የሌለበት፣ ፓርክ የሌለበት ዝም ብለው በዘፈቀደ ላዳዎች የሚቆሙበት ኤሪያ ነበረ። ያምራል በጣም።